የሮዝመሪ ቅጠል ለየት ባለ መልኩ በእግራችሁ ላይ እንደዚህ አይነት የደም ስር ምልክቶች ጎልቶ እያወጣ ለሚያስቸግራችሁ ሰዎች ለየት ያለ የምስራች ይዞላችሁ መጥቷል። ሮዝመሪ ከጥንት ግሪክና ሮም ጀምሮ እስከ ዛሬው ዘመናዊ ሳይንስ ድረስ የሰው ልጅን ጤና በመጠበቅ ረገድ ትልቅ የታሪክ ድርሻ ያለው ተክል ነው። በጥንቱ ዘመን ሮዝመሪ የቅድስት ማርያም ጽጌ ተብሎ ይጠራ የነበረ ሲሆን በተለይም ለአእምሮ ንቃትና ለማስታወስ ችሎታም ቢሆን እንደ ዋነኛ መድኃኒት ይወሰድ ነበረ። ተማሪዎች በትምህርታቸው ውጤታማ እንዲሆኑና አእምሯቸውም እንዳይዘል የሮዝመሪን አክሊል በራሳቸው ላይም ያስቀምጡ እንደነበር ታሪክ ይዘክራል። በታሪክ ሂደት ውስጥ ደግሞ በአውሮፓ በነበረ የቸነፈር ዘመን ሰዎች አየሩን ለማጽዳትና በሽታውን ለመከላከል ሲሉ ሮዝመሪን እንደ ዕጣን ያጥኑም እንደነበር ይነገራል። ይህም ተክሉ በውስጡ ያለው ጸረ ባክቴሪያና ጸረ ተዋሲያን ባህሪ በጊዜው የነበሩ ሰዎች በተግባር ተረድተውት እንደነበር የሚያሳየን ማለት ነው። በአሁኑ ዘመናዊ የሕክምና ሳይንስ ደግሞ የሮዝመሪ መድኃኒትነት በምርምር ተረጋግጦ ይበልጥ ተስፋፍቷል። በውስጡ የያዘው ካርኖሲክ እና ሮዝማኒሲክ አሲዶች የደም ዝውውርን በማፋጠን ረገድ ተወዳዳሪ የሌላቸው ተፈጥሯዊ ንጥረ ነገሮች ናቸው። ይህ ባህሪው ደም ስሮች እንዳይጠቡ፣ የደም ግፊት እንዲስተካከልና እንደ ምስሉ ላይ ያሉ የደም ስሮች እብጠቶች ደግሞ እንዳይባባሱም ይረዳል። በአሁን ጊዜ ሮዝመሪ ለነርቭ ጤና፣ ለፀጉር እድገት፣ ለምግብ መፈጨት ስርዓት መስተካከልና በሰውነት ውስጥ ያሉ ስር የሰደዱ እብጠቶችን ለመቀነስ እንደ ዋነኛ ተፈጥሯዊ አማራጭም ጥቅም ላይ እናገኛለን ማለት ነው። በአጭሩ ሮዝመሪ የታሪክና የሳይንስ ጥምረት የሆነ ከጥንት ጀምሮ አእምሮን ሲያነቃቃ ይኖራልና ዛሬ ደግሞ የደም ዝውውርና አጠቃላይ ሰውነት ጤና በመጠበቅ ረገድ መድኃኒትነቱ የታወቀ ልዩ የጤና በረከት ነው ማለት ነው። ዛሬ ግን በዋናነት እንድንወያይበት የምፈልገው ነገር የሮዝመሪ ቅጠል ለየት ባለ መልኩ በእግራችሁ ላይ እንደዚህ አይነት የደም ስር ምልክት ጎልቶ እየወጣ ለሚያስቸግራችሁ ሰዎች የምትፈወሱበትን የአጠቃቀም መንገድና ለውጥ ለማምጣትም ደግሞ ምን ያክል ቀላል መንገድ መሆኑንም ከነ አዘጋጃጀቱ ጭምር እነግራቸዋለሁ ማለት ነው። ሮዝመሪ በምስሉ ላይ የሚታየው አይነት ከባድ የእግር ደም ስር እብጠት ወይም ቫሪኮስ ቪነስ እንዴት እንደሚፋለምና ውስጥ ድረስ ዘልቆ ገብቶ ደግሞ ስራውን እንዴት እንደሚያከናውን በዝርዝር እንመለከታለን። ሮዝመሪ ይህንን ችግር ለማስወገድ የሚጠቀምባቸው ዋና ዋና ሳይንሳዊ መንገዶች የሚከተሉት ናቸው። ለምሳሌ አንደኛው የደም ዝውውር በኃይል ማነቃቃትና መግፋት ነው። ሮዝመሪ በደም ዝውውር ስርዓታችን ውስጥ እንደ ተፈጥሯዊ ሞተር ነው የሚቆጠረው። ይህ ተግባር እንዴት እንደሚከናወን በሶስት ዋና ዋና መንገድ ከፍዬ ላሳያችሁ። በቅድሚያ የደም ስር መቆለፍን መክፈት ይጀምራል። የእግር ደም ስር ማበጥ የሚከሰተው ደም ወደ ልብ መመለስ አቅቶት እግር ላይ ተከማችቶ ሲቆም ነው። ሮዝመሪ በውስጡ የያዛቸው እንደ ካንፎር ያሉ ንጥረ ነገሮች በቆዳ ውስጥ ሰርገው ሲገቡ የደም ስር ግድግዳዎች እንዲነቃቁና እንዲኮማተሩ ያደርጋሉ። ይህ መኮማተር ደግሞ በደም ስሩ ውስጥ ተኝቶ የነበረውን ደም በኃይል ወደ ላይ እንዲገፋ ያደርገዋል ማለት ነው። ሌላው ደግሞ የደምን ፈሳሽነት ማስተካከል ነው። ሮዝመሪ ደም እግር ላይ ተረጋግቶ በሚቆይበት ጊዜ ሊፈጠር የሚችለውን ጥቃቅን መርጋት ወይም ማይክሮክሎትስን የመከላከል አቅም አለው። ደሙ ይበልጥ ፈሳሽ ሆኖ በነፃነት እንዲፈስ ስለሚያደርገው በስበት ኃይል ወደ ታች የሚመጣውን ግፊት እሱን በመቋቋም ደሙ በቀላሉ ወደ ላይኛው የሰውነታችን ክፍል እንዲሸጋገር ግፊትን መፍጠር ይጀምራል ማለት ነው። ሶስተኛና ሌላኛው ደግሞ ጥቃቅን የደም ስሮችን ወይም ካፒላሪዎችን ማስፋፋት ነው። ሮዝመሪ ትላልቅ የደም ስሮች ላይ ብቻ ሳይሆን በቆዳችን ስር ባሉ እጅግ ጥቃቅን የሚባሉ የደም ስሮች ላይ ጭምር ስራውን ይሰራል። እነዚህን ጥቃቅን ስሮች በማስፋፋትና የደም ዝውውር መንገዱን ክፍት በማድረግ የታፈነው ደም እንዲበተንና በደም ስሮቻችሁ ላይ የነበረው ከፍተኛ ውጥረትም ቢሆን እንዲቀንስ ያደርገዋል ማለት ነው። ባጭሩ ሮዝመሪን ተጠቅማችሁ እግራችሁን ስታሹ ደም ስሮቻችሁ እንቅልፍ ውስጥ እንደነበረና ድንገት እንደነቃ ሰው ሁሉ በኃይል መስራት ይጀምራሉ። ያ ተኝቶ የነበረውና የደም ስሩን ያሳበጠው ደምም ደግሞ በዚሁ ግፊት ምክንያት መንገዱን ይጀምራል። ይህ ሂደት ደግሞ በምስሉ ላይ የምታዩት እብጠት እንዲቀንስና ደም ስሮቹ እንዲሰውሩ የሚያደርገው ዋነኛ እርምጃ ነው ማለት ነው። ሁለተኛው ደግሞ የደም ስር ግድግዳዎችን ማጠንከር ነው። ሮዝመሪ ለደከመውና ለዛለው የደም ስር ግድግዳችን ልክ እንደ ተፈጥሯዊ ማሰሪያ ወይም ደግሞ ኮርሴት ሆኖ ነው የሚያገለግለን። በእግራችን የደም ስር ውስጥ ደም ወደ ልብ ከወጣ በኋላ ተመልሶ ወደ ታች እንዳይወርድ የሚከላከሉ ትንንሽ ቫልቮች ወይም ደግሞ በሮች አሉ። የደም ስር ሲያርጥ ግን እነዚህ በሮች ይራራቁና ደም ወደ ታች እያመለጠ እብጠቱ እንዲባባስ ያደርጋል። ሮዝመሪ በውስጡ ባለው ሮዝማኒኒክ አሲድ እና ታኒን የተባሉ ንጥረ ነገሮች አማካኝነት የደም ስር ግድግዳው እንዲጠብቅና እንዲጠናከር በማድረግ እነዚህ የተራራቁ በሮች ተቀራርበው እንግዲህ ስራቸውን በትክክል እንዲሰሩና ደም ወደ ታች እንዳይፈስ በአስተማማኝ ሁኔታ ያግዳል ማለት ነው። በተጨማሪም የደም ስሮች ልክ እንደ ላስቲክ ስለሆኑ ግፊት ሲበዛባቸው የመለጠጥና የመላላጥ ባህሪም ያሳያሉ። ሮዝመሪ ግን የደም ስሩን መዋቅር በመጠበቅ
ይበልጥ ተለጥጦ እንዳይወጣ ውስጥ ለውስጥ በማጥበቅና የመሰብሰብ ስራን ይሰራል። ይህም የደም ስሩ ግድግዳዎች ደም የመሸከም አቅማቸው እንዲጨምርና ፈሳሽ ወደ ጎን ወደ ቲሾች እንዳይሰርጽ በማድረግ በእብጠቱ ምክንያት የሚፈጠረውን የእግር መወጠርና መክበድንም ያስቀራል ማለት ነው። በአጭሩ ሮዝመሪ የደም ስሩን የመለጠጥ ባህሪ ወይም ደግሞ ኢላስቲሲቲውን በማስተካከል የላለውን በመሰብሰብና የደከመውን በማጠንከር ደሙ በተገቢው መስመር ብቻ እንዲሄድ በማስገደድ የደም ስሩን መልክና ጤናም ወደ ቀድሞ ሁኔታው ይመልሰዋል ማለት ነው። ሶስተኛው ደግሞ እብጠትንና ቁርጥማትንም ቢሆን በውስጥ ለውስጥ ኃይል መዋጋት መቻሉ ነው። ሮዝመሪ በምስሉ ላይ እንደምታዩት የደም ስር ማበጥ የሚያስከትለውን ከፍተኛ የቲሹ መቆጣትና ውጥረትን የመከላከል ልዩ ብቃት አለው። የደም ስሮች ሲለጠጡና ደም እግር ላይ ሲተኛ በዙሪያ ያሉ ጡንቻዎችና ነርቮች ከፍተኛ ግፊት ስለሚደርስባቸው እግር ይወጠራል፣ ይቆረጠማል፣ እንዲሁም ደግሞ ይሞቃል ማለት ነው። ሮዝመሪ ደግሞ በውስጡ ባሉት እንደ ካርኖሲክ አሲድ ባሉ እጅግ ኃይለኛ ጸረ ብግነት ንጥረ ነገሮች አማካኝነት በቆዳ ውስጥ ዘልቆ በመግባት እነዚህን እብጠት አምጪ ኬሚካሎችን ያጠፋቸዋል። ይህ ሂደት እብጠቱን ከማስተንፈሱም ባለፈ በእግር ላይ የሚሰማቸውን የመክበድና የመደንዘዝ ስሜትም ጭምር በፍጥነት እንዲቀንስ ያደርጋል። ምክንያቱም የሮዝመሪ ዘይት በህመም ቦታው ላይ ሲቀባ የደም ዝውውር እንዲፋጠን በማድረግ በቲሾች ውስጥ የታፈኑ መርዞችንና ትርፍ ፈሳሾችንም እንዲወገዱ ስለሚረዳ ነው። ባጭሩ ሮዝመሪ እንደ ተፈጥሯዊ የእብጠት ማስታፈሻ በመሆን የቆሰሉ የተቆጡ የደም ስሮችንም ጭምር እነሱንም በማረጋጋት ለእግራችሁም እረፍትንና ቅልጥፍናንም ጭምር ይሰጣቸዋል ወይም ያላበሳቸዋል ማለት ነው። አራተኛና የመጨረሻው ደግሞ ውስጥ ለውስጥ ዘልቆ የመግባት ሚስጥሩ ነው። ሮዝመሪ ከሌሎች ቅጠላቅጠሎች ለየት የሚያደርገውና ምስሉ ላይ ለምታዩት የደም ስር እብጠት ትክክለኛ መድኃኒት ነው የሚያስብለው ነገር ደግሞ በቆዳ ቀዳዳዎች ውስጥ የመሽለክና ውስጥ ድረስ የመዝለቅ ከፍተኛ ብቃቱ ነው። ሮዝመሪ በውስጡ የያዛቸው ኢሴንሻል ኦይል ወይም ደግሞ ረቂቅ ዘይቶች እጅግ ጥቃቅን ሞለኪውሎች ስላላቸው ቆዳ ላይ ሲቀቡ ዝም ብለው ላዩን ብቻ አልብሰው ወይም አውዝተው የሚቀሩ አይደሉም። ይልቁንም ወደ ውስጥ ድረስ ሰርገው በመግባት በቀጥታ እስከ ደም ስር ግድግዳዎች ድረስ ይዘልቃሉ ማለት ነው። ይህ ዘልቆ የመግባት ኃይላቸው ደግሞ ሮዝመሪው ስራውን በቅርብ ሆኖ እንዲሰራ ያስችለዋል። በደም ውስጥ ያለው ተኝተው ወይም ደግሞ ተረጋግተው ያሉ ጥቃቅን ደም መርጋቶችም ደግሞ እንዲቀልጡ ያደርጋቸዋል። ደም ስሩን ደግሞ ውስጥ ለውስጥ ያነቃቃሉ። እንዲሁም ደግሞ በደም ስሩ ዙሪያ ያሉትን የተጎዱ ህዋሳትን ቢሆን በቀጥታ ይፈውሳሉ። በዚህ ምክንያት ሮዝመሪ በዘይት መልክ ተዘጋጅቶ ሲቀባ ውጤቱ ፈጣንና ውጤታማ የሚሆነው መድኃኒቱ ያለምንም እንቅፋት እብጠቱ ወዳለበት ጥልቅ ዘልቆ ድረስ በመግባት የደም ዝውውራችሁን መንገዱን ክፍት ስለሚያደርገው ነው ማለት ነው። በእነዚህ አራት መንገዶች የሮዝመሪ ቅጠል በደም ስሮቻችን ውስጥ ዘልቆ በመግባት ተዘግተው የነበሩ የደም ቧንቧዎችን ውስጥ ድረስ ዘልቆ በመግባት ወደ ውጭ ጎልተው የሚታዩ የደም ስር መቆጣቶችን ቢሆን ይፈውሳል ማለት ነው። በመቀጠል ደግሞ እንዴት ማዘጋጀት እንችላለን የሚለው ጽንሰ ሐሳብ ላይ መሰረታዊ ነገር ልንገራችሁ። ሮዝመሪ በመጠቀም አፋጣኝ ለውጥ ለማግኘት አዘገጃጀቱንም ሆነ አጠቃቀሙን ወጥ በሆነ መንገድ እንዲመተግበር ትችላላችሁ። መጀመሪያ ትኩስ የሮዝመሪ ቅጠሎችን በሚገባ ቀጥቅጣችሁ ከንጹህ የወይራ ዘይት ጋር በመቀላቀል ለብ ባለ ሙቅ ውሃ ለተወሰነ ሰዓት አዋሃዳችሁ ፈዋሽ ዘይቱን አዘጋጁት። በዚህ ዘይት ላይ ጥቂት ነጭ ሽንኩርት ብትጨምሩበት ደም የማቅጠንና የመግፋት ኃይሉን ይበልጥ ያፋጥነዋል ማለት ነው። ዋናው ለውጥ የሚመጣው ግን በአጠቃቀሙ ዘዴ ላይ ነው። ዘይቱን እግራችሁ ላይ ቀብታችሁ በሁለቱም እጆቻችሁ ከታች ወደ ላይ ማለትም ከቁርጭምጭሚት ወደ ጉልበት አቅጣጫ ብቻ እያሻችሁ ደሙን ወደ ላይ ግፉት። በጭራሽ ወደ ታች አትሳቡት ማለት ነው። ምክንያቱም ዋናው ፐርፐዛችን ምንድነው? እግር ላይ የቆመውን የደም ግፊት ወደ ልብ መመለስ ስለሆነ ማለት ነው። ይህ ተግባር በቀናት ውስጥ ውጤት እንዲያሳያችሁ ደግሞ ማሸቱን ከመጀመራችሁ በፊት እግራችሁን ለብ ባለ ውሃና በቀዝቃዛ ውሃ በየተራ በማጠብ የደም ስሮቻችሁን አንቋቸው መጀመሪያ። ዘይቱን ተቀብታችሁ እንደጨረሳችሁ ደግሞ ለ20 ደቂቃ ያህል እግራችሁን በትራስ ደግፋችሁ ከልባችሁ ከፍታ ላይ ሰቅላችሁ መቆየት አለባችሁ። ይህም በስበት ኃይል ምክንያት ደም ተመልሶ እግራችሁ ላይ እንዳይተኛና ሮዝመሪው የደም ስር ግድግዳዎችን የማጥበቅ ስራውን በነፃነት እንዲሰራ ይረዳዋል። ይህንን ሂደት በቀን 2 ጊዜ ማለትም ጠዋትና ማታ አጥብቃችሁ ብትተገብሩት በእግራችሁ ላይ የሚታየው እብጠትና ውጥረቱ በፍጥነት ይቀንስና ደም ስሮቻችሁም ደግሞ መልክ ሲይዙ ታያላችሁ ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስላል። ሮዝመሪ ለደም ስር ጤንነት መጠቀም የውበት ምርጫ ብቻ ሳይሆን አጠቃቀማችንን ካወቅንበት የደም ዝውውርን የሚያሳልጥ የደም ስር ግድግዳዎችን የሚያጠነክርና እብጠትን የሚያጠፋ ተፈጥሯዊ መድኃኒት መሆኑን በሚገባ አይተናል ማለት ነው። ዋናው ቁልፉ ነገር ግን ማወቁ ሳይሆን አዘገጃጀቱን ጠብቀንና በትክክለኛው አቅጣጫ በማሸት የሚሰጠውን እውነተኛ ፈዋሽነት በተግባር ማረጋገጥ ነው ማለት ነው። ስለዚህ ለሰውነታችሁ ተፈጥሯዊ ጤና ምላሽ በመስጠት ራሳችሁን ጠብቁ።
መረጃ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲህ ያሉ በሳል የጤና መረጃዎች ዘውትር እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ ማለት ወዳለኝ። በዚህ በተወያየንበት የጤና ሁኔታም ሆነ በሌላ የጤና ችግሮች ዙሪያ መወያየት የምትፈልጉት የጤና ጥያቄ ካላችሁ በዚሁ በኮሜንት ሴክሽን ላይ አጋሩኝ። እኔም ምላሽ ለመስጠትና ሀሳባችሁን ለመቀበል ዘውትር ዝግጁ ነኝ። በቀጣይ ቪዲዮአችን ደግሞ ይህንን ድንቅ ተክል ስንጠቀም ሊኖሩ ስለሚችሉ ጥንቃቄዎችና ለተለየ የጤና ሁኔታ ያላቸውን ተጽዕኖ በዝርዝር ይዘን እንቀርባለን። እሱን ተመልክታችሁ ደግሞ ጤናችሁን ይበልጥ ማጠናከር ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁኝ። ሰላም ሁኑ።